ዓለማችን ላይ እጅግ አስከፊ ከሚባሉ ነገሮች መካከል ድህነት በቀዳሚነት ይነሳል። የዜጎችን ሕይወት ፈታኝ የሚያደርግ መሰረታዊ ፍላጎቶቻቸውን የሚያሳጣ ከፊት የተደቀነ ደንቃራ ነው። ሀገራት በተለያዩ ዘመናት ከድህነት ጋር ግብግብ ሲፈጥሩም አንድም በታሪክ አሊያም በአይን በብረታችን ተመልክተናል። ግና ይህንን ብርቱ ፈተና አንዳንዶች ጠንክረው በመስራት ሲሻገሩት፣ ሌሎች ደግሞ ከመንግስት አቅም አልባነት ጀምሮ በተለያዩ ምክንያቶች በአስከፊው ድህነት ላይ ዛሬም እየዳከሩ ነው። የተወደዳችሁ ተመልካቾቻችን በዛሬው ቅኝት መሰናዷችን 20 የዓለማችን ደሃ ሀገራት እነማን ስለመሆናቸውና ስለምን በድህነት ይማቅቃሉ የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ፎከስ ኢኮኖሚ የተሰኘው ታማኝ ድህረ ገጽ ዓለም አቀፍ የሀገራት የድህነት ደረጃን የሚጠቁመው ተቋም በ2025 የከፋ ድህነት ስላለባቸው ሀገራት ዝርዝር አስቀምጧል። በዚህ መረጃ ውስጥ ከተካተቱ 20 ሀገራት 19ኙ በሰብሰሃራ የሚገኙ ናቸው። ቀጠናው ከኤሽያ በመቀጠል እድገትን እያመጣ ቢሆንም የህዝብ ቁጥር በ2 በመቶ በመጨመሩ እድገቱ ዝቅ እንዲል አድርጎታል። በጎርጎሮሲያኑ 2020 ከገባ በቀጠናው 9 መፈንቅለ መንግስቶች በመካሄዳቸው አካባቢው ሰላም የራቀው አስብሎታል። ታዲያ በዝርዝሩ በቀዳሚነት የተጠቀሰችው አፍጋኒስታን ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 434 የአሜሪካ ዶላር እንደሆነ ነው የተገለጸው። በአፍጋኒስታን ያለፉት ዓመታት ጦርነት በመኖሩ የውጭ ኃይሎች ተጽዕኖ፣ የእርስ በርስ ጦርነትና ሽፍቶች መብዛታቸው በድህነት ስለመውደቋ ምክንያቶች ናቸው። በተጨማሪም የሰላም እጦቱ ደግሞ መሰረተ ልማቶቿ እንዲወድሙ፣ ተቋማት እንዳያድጉ፣ የውጭ ኢንቨስትመንት እንዳይመጣ ከልክሏል። በሌላ በኩል የሀገሪቱ ዜጎች ሕይወታቸው ከግብርና ጋር የተጋመደ ቢሆንም በኋላ ቀር አሰራር፣ በውሃ እጥረትና በመሬት መሸርሸር የተነሳ ተጠቃሚ አልሆኑም። የተስፋፋው ሙስናና ደካማ የመንግስት አስተዳደር ሌላ ፈተና ሲሆን፣ በዚህም ኢኮኖሚዋ በውጪ እርዳታ ላይ የተንጠለጠለ ብቻ እንዲሆን አስገድዶታል። በጎርጎሮሲያኑ 2021 ታሊባን ወደ ስልጣን መምጣቱን ተከትሎ አፍጋኒስታን ከዓለም አቀፍ ገበያ ወደ ኋላ እንድትቀርና ከፋይናንስ ስርዓቱ እንድትገለል እንዲሁም የሰብአዊ ግጭቶች እንዲባባስባት ምክንያት ሆኗል። በሁለተኛ ደረጃ ላይ የተቀመጠችው ደቡብ ሱዳን ስትሆን ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 438 የአሜሪካ ዶላር እንደሆነ ነው የተጠቆመው። የተራዘመ የእርስ በእርስ ጦርነት በድህነት ውስጥ እንድትኖር ያደረጋት ትልቁ ጉዳይ እንደሆነ ነው ሪፖርቱ የሚያሳየው። አመጽ በርካቶችን ከቤት ንብረታቸው አፈናቅሏል፣ መሰረተ ልማትንም አውድሟል። የኢኮኖሚዋ ማዕከል የሆነው ግብርና ፈተና ውስጥ ገብቷል። የአስተዳደር ችግር፣ ሙስና፣ ግጭት በነዳጅ ቦታዎች የማይጣጣም ምርትና ገቢ እንዲመጣ አድርጓል። የብሔር ግጭትና ደካማ የፖለቲካ ተቋማት፣ የኑሮ ውድነት፣ የምግብ ዋስትና ችግር፣ የትምህርትና የጤና አገልግሎት እጥረት ሀገሪቱን ከእድገት አርቋታል። ከጎረቤት ሱዳን ጋር ያለው ጦርነት ብዙ ጥፋት አስከትሏል። ይህ ሁሉ ተደማምሮ ሀገሪቱ ስሟን ከድህነት ጋር አያይዞታል። 50 በመቶ ደቡብ ሱዳናውያን መሰረታዊ የጤና አገልግሎቶችን ለማግኘት ይቸገራሉ። በዚህም ከ100 ሺህ ሕፃናት ውልደት 789ኙ ይሞታሉ። በሀገሪቱ የተማረ ኃይልም 37 በመቶ ብቻ ነው። በሶስተኛ ደረጃ ላይ የተቀመጠችው ደግሞ ሴራሊዮን ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 529 የአሜሪካ ዶላር እንደሆነ ነው የሚነሳው። በጎርጎሮሲያኑ ከ1991 እስከ 2002 በነበረው የእርስ በእርስ ጦርነት ነበር። ይህም መሰረተ ልማትን አውድሞ የኢኮኖሚ እንቅስቃሴዋ ላይ ተጽዕኖ ፈጥሯል። በዳይመንድ የበለጸገች ብትሆንም የሀብት አስተዳደር ችግርና ሙስና የበለጠ እንዳትጠቀም አድርጓታል። ሀገሪቱ ይህ ብቻ ሳይሆን በደካማ አስተዳደርና የጤና ስርዓት ነው የምትመራው። በተለይ በጎርጎሮሲያኑ ከ2014 እስከ 2016 በነበረው የኢቦላ ወረርሽኝ ውጥረት ውስጥ ከቷት ነበር። የብዙዎች መተዳደሪያ ግብርና ቢሆንም
የምርታማነት ችግር፣ የኋላ ቀር አሰራርና ዝቅተኛ ኢንቨስትመንት ይታይበታል። አራተኛ ላይ የተቀመጠችው ማላዊ ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 552 የአሜሪካ ዶላር እንደሆነ ነው የሚነሳው። በግብርና ላይ የተሰማራችው ማላዊ በተፈጥሮ አደጋዎች፣ ጎርፍና ድርቅ ትጋለጣለች። በዚህም በየጊዜው ሰብሎች ጉዳት ይደርስባቸዋል። ይህንን ተከትሎ የምግብ ዋስትና ችግር ጥያቄ እንዲፈጠር አድርጓል። በ2024 የተከሰተው ኢሊኖ ክስተት ለዚህ ተጠቃሽ ነው። ውስን ኢንዱስትሪ፣ የመሠረተ ልማትና የትምህርት ክፍተት ፈተናዎቿ ሲሆኑ ሀገሪቱ ምንም አይነት የባህር በር ስለሌላት ንግዱ ውድ እንዲሆንና ከተቀረው ዓለም ጋር እንዳትገበያይ አድርጓል። በማላዊ የተመጣጠነ ምግብ እጥረት ከ5 ዓመት በታች ባሉ ሕፃናት ይከሰታል። በጤናው ዘርፍ የመድኃኒት እጥረት እንዳለ ነው የሚነገረው። ባለሙያ ባለመኖሩ 2 ዶክተሮች ለ100,000 ዜጎች ያገለግላሉ። በማላዊ አጣዳፊ ተቅማጥና ወባ የበርካታ ሰዎችን ሕይወትም እየነጠቀ ነው። አምስተኛዋ ማዳጋስካር ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 577 የአሜሪካ ዶላር እንደሆነ ነው የሚገለጸው። ስር የሰደደ የፖለቲካ ችግር፣ መፈንቅለ መንግስት ሀገሪቱ እጀ ቆራጣ እድገት እንዲኖራት አድርጓል። የደን መጨፍጨፍ የሀገሪቱን ብዝሃ ሕይወት እየጎዳና የግብርና ምርታማነት ላይ ተጽዕኖ እያመጣ ነው። እንዲሁም ለተፈጥሮ አደጋዎች ተጋላጭ አድርጓታል። ጠንካራ ንፋስና የመሬት አቀማመጧም ከዓለም አቀፍ ገበያ ለይቷታል። ከመሠረተ ልማት እጦት ጋር ተዳምሮ ንግድንና ኢንቨስትመንት ከባድ አድርጎታል። ኮባልት፣ ክሎቭዝ፣ ኒኬል እና ቫኒላ ምርቶች ከግማሽ በላይ የኤክስፖርት ሽፋን ያላት ቢሆንም በጎርጎሮሳውያኑ 2023 በወጣ መረጃ 80 በመቶ የሚሆነው ህዝቡ $2 ያነሰ የሚያገኙ ድህነት የተጫናቸው ናቸው። ስድስተኛዋ ደግሞ ሴንትራል አፍሪካ ሪፐብሊክ ስትሆን ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 582 የአሜሪካ ዶላር እንደሆነ ነው የሚነገረው። ባለመረጋጋትና በግጭት ስትማቀቅ ቆይታለች። የታጠቁ ኃይሎች በሚሊዮኖች የሚቆጠሩ ዜጎች እንዲሰደዱና መሠረተ ልማት እንዲወድም ምክንያት ሆነዋል። ይህች ሀገር ዳይመንድ፣ ወርቅና ቲምበር ቢኖራትም በሙስና በተጨማለቁ ኃላፊዎችና በአማጺዎች የተነሳ ከሀብቷ የበይ ተመልካች ሆናለች። የትምህርትና የጤና አገልግሎት እጥረት ተጨማሪ ችግሮቿ ናቸው። የምግብ ዋስትና ላይ ችግር ስላለባት ከግማሽ በመቶ በላይ ህዝቡ አፋጣኝ የምግብ እርዳታ የሚፈልግ ነው። የጤና አገልግሎት ማግኘት ከባድ ነው። ለ100,000 ሰዎች 4 ዶክተሮች ነው የሚያገለግሉት። አብዛኛው የገጠር ቦታዎች የጤና አገልግሎት አያገኙም። ተላላፊ በሽታዎች፣ ወባ፣ ኮሌራ በዚህ ፈታኝ ናቸው። በሀገሪቱ የተማረ ሰው ያለው 37 በመቶ ብቻ ነው። ሰባተኛዋ ብሩንዲ ስትሆን ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት 602 የአሜሪካ ዶላር እንደሆነ ነው የሚገለጸው። በጎርጎሮሳውያኑ ከ1993 እስከ 2005 የቆየው የብሔር ግጭት ኢኮኖሚዋንና መሠረተ ልማቷን በእጅጉ ጎድቷል። በግብርና ላይ ኢኮኖሚዋ ያረፈ ቢሆንም ከመጠን በላይ ህዝብ በመኖሩ የመሬት መሸርሸር፣ ዘመናዊ እርሻ ባለመኖሩ ዘርፉን አዳክሞታል። የምግብ ዋስትና አለመረጋገጡ ግማሹን ህዝብ ላልተመጣጠነ የምግብ እጥረት ከፍ እንዲል አድርጎታል። የሀገሪቱ የጤና ስርዓት ደካማ ነው። አንድ ዶክተር ነው ለ40,000 ዜጎች የሚያገለግለው። ጥራት ያለው የጤና ስርዓት ቅንጦት ሲሆን ይህንን የሚያገኙት ጥቂቶች ብቻ ናቸው። በብሩንዲ 7 በመቶ የሚሆነው ተማሪዎቿ ብቻ ናቸው ሁለተኛ ደረጃን ትምህርትን ያጠናቀቁት። ስምንተኛዋ ሞዛምቢክ ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 668 የአሜሪካ ዶላር እንደሆነ ነው የሚገለጸው። የነዳጅና ጋዝ ክምችት ያላት ሀገሪቱ በገጠር የመሠረተ ልማት እጦት ንግዱ ላይ ተጽዕኖ ፈጥሯል። ጎርፍና ከባድ ዝናብም ሌሎች ፈተናዎቿ ናቸው። ዘጠነኛዋ ኒጀር ናት። ሀገሪቱ አጠቃላይ ዓመታዊ የሀገር ውስጥ ምርት በነፍስ ወከፍ 672 የአሜሪካ ዶላር እንደሆነ ነው የሚገለጸው። መጥፎ የአየር ጸባይ ግብርናዋን ፈትኖ ድርቅ አምጥቶባታል። የባህር በር ስለሌላት ደግሞ ዓለም አቀፍ ገበያውን ማግኘት አልቻለችም።
ከግብርና የሚገኘው ገቢም ቀንሷል። ሀገሪቱ ብዙ ልጅ ይወለድባታል። ሙስና፣ ደካማ አስተዳደር፣ የሰላም እጦት ሌሎች ያልተሻገረቻቸው ተግዳሮቶች ናቸው። አማጺ ቡድኖች በሳህል ቀጠና ስለሚንቀሳቀሱ በጎርጎሮሲያኑ 2023 መፈንቅለ መንግስት በመደረጉ በኢኮዋስ ማዕቀብ ሲጣልባት ከዓለም አቀፍ ተቋማት እርዳታ እንዲቀነስባትም ተደርጓል። በሀገሪቱ 3.3 ሚሊዮን ሕዝብ አፋጣኝ የሰብአዊ ድጋፍ የሚፈልግ ነው። በኒጀር ሴቶች ያለ ዕድሜያቸው በማግባታቸው ወደ ትምህርት ቤት እንዳይሄዱ እንቅፋት ሆኗል። በዚህ የጨቅላ ሕፃናት ሞት ከ1000 ሕፃናት ውልደት 80ው ይሞታሉ። ወባና የመተንፈሻ አካላት ኢንፌክሽኖችም ፈተናዎቿ ናቸው። በሺዎች የሚቆጠሩ ሰዎችንም በየዓመቱ ይነጥቃሉ። 10ኛ ደረጃ የተቀመጠችው ዲሞክራቲክ ሪፐብሊክ ኮንጎ ናት። አገሪቱ አጠቃላይ የሀገር ውስጥ ምርት በነፍስ ወከፍ 708 የአሜሪካ ዶላር እንደሆነ ነው የሚገለጸው። ዲሞክራቲክ ሪፐብሊክ ኮንጎ በኮባልት ተጠቃሽ ሀገር ብትሆንም በግጭትና በእርስ በእርስ ጦርነት የሚገባትን ልታገኝ አልቻለችም። ለዓመታት በሀገሪቱ ምስራቃዊ ግዛት ፈታኝ የሆኑ አማጺ ቡድኖች፣ የተንሰራፋ ሙስና፣ የመንግሥት አቅም አልባነት፣ የትምህርትና የጤና አገልግሎት እጥረት አሳሳቢ ጉዳይ ሆነው በሀገሪቱ ቀጥለዋል። በዚች ሀገር የእናቶች ሞት ምጣኔ ከ100 ሺህ እናቶች 693ቱ ይሞታሉ። ሚዝልና ወባ በተደጋጋሚ የሚያጠቃት ሀገር ናት። 77 በመቶ የተማረ ዜጋ ያላት ሀገሪቱ በድህነትና በጦርነት በሚሊዮን የሚቆጠሩ ሕፃናት ወደ ትምህርት ቤት እንዳይመጡ አድርጓል። ሶማሊያ፣ ላይቤሪያ፣ ማሊ፣ ቻድ፣ ቡርኪና ፋሶ፣ ጋምቢያ፣ ሱዳን፣ ጊኒ፣ ሩዋንዳና ናይጄሪያ በቅደም ተከተል በዚህ ሪፖርት እስከ 20ኛ ያለውን ደረጃ ይዘዋል። ሀገራችን ኢትዮጵያ ባለፈው ዓመት በጎርጎሮሲያኑ 2024 በወጣ መረጃ መሠረት 33ኛ ደረጃ ላይ ተቀምጣ ነበር። የሰላም እጦት፣ የተፈጥሮ አደጋና ሙስና በዋነኛነት እነኚህን አገራት በተፈጥሮ ሀብት ታድለው አንገታቸውን አቀርቅረው በድህነት ተተብትበው እንዲኖሩ አድርጓቸዋል። የተወደዳችሁ ተመልካቾቻችን የዛሬው ቅኝታችን በዚሁ አበቃ። በቀጣይ መሰናዶ እስከምንገናኝ ቸር ሰንብቱ።